የኛ የመኖር ውጤት የመጸለያችን የመጾማችን የማገልገላችን ወይም ደግሞ የመብላታችን የመጠጣታችን ወይም ደግሞ ገንዘብ የመቁጠራችን ወይም ደግሞ ዲግሪ የመያዝ ጉዳይ አይደለም። የኛ የመኖር ጉዳይ የኛ የመኖር ጉዳይ የእግዚአብሔር ጉዳይ ነው። እግዚአብሔር ፈቅዶ ያኖረናል። አንድ ቀን ያችን እፍ ያለውን እስትንፋሱን በወሰደ ጊዜ እኔም አንተም አንቺም እናንተም እኛም አፈር ነን ወላጆች። ለዛ ነው መጽሐፍ ሲናገር እንደዚህ ያለ በጉብዝና ወራት አለ ፈጣሪ ምን ይላል? አስብ ደስ አያሰኝም የምትላቸው ቀኖች ይመጣሉ። ይሄ ሥጋ አፈር ነውና ወደ አፈር ይመለሳል። ያ ማስትሬት አንተ ዲግሪ ወረቀት ነውና ይቀደዳል። አንድ ቀን ከአንተ ጋር ተደርጎ ወደ መሬት ይቀበራል። ያ ከመሆኑ በፊት ይላል ገና ወደ እግዚአብሔር ቤት መሄድ በሚችልበት በዚህ ጊዜ እግር ባለበት በዚህ ጊዜ እጅ ማጨብጨብ በሚችልበት በዚህ ጊዜ ምላስ እልል በሚልበት በዚህ ጊዜ አንተ ሰው ሆይ ይላል የፈጠረን ፈጣሪ ምን ይላል? አስብ ከማቸውን ጨበጥ አርጉና ንዳሉ የሪስባቱ ሲማማሪ ሰደረው በቀን 19 አራተኛው ወር 2018 ላይ 186 ሰው ወደ እግዚአብሔር መንግሥት ተጨምረዋል። የጌታ ክብር እልልታ ወራዳ ቢያንሳ የራሱ ሶስት ታምጾ ከማይረነ ዳውል ላይ ደረነ ጫባ ላይ ደረነ ስንታቆ አበበ የሚባለው ምን ያበበ በቃ የሮ ዶኔ ቃይጸጋና ዘፋን ቃና ዱንቃና ውስካና ቢያንተ ጀራ አጽ ኡስት ከደረናቆ ቢያንተ ዱግስ ከደረናቆ ቢያንተ ጫፈለስ ወሰነ ጫፈው ይበርጀሮ ቢያንተ ምያት ለቃይዘ ነው ያርዱ ቢያንተ ፓስስ ለፓስስ የከተም ባለ እንተ ቤሶ ውሰን ዶቱስ ነው እንከት ሰላም ይካይሉ ይበርጀሮ እና አገኛ አንስ ቃም ነው ከተም ይሰሰ ታታተም ደስት አሜን ሚስተር ናም ባቃ አንተስ ምን አለው ለኔ ደውሎ የዘብር ሰው በዚህ ጉዳይ ጸልይ እንደዚህ ነው ለከኔ ጋር ወጣ ታውቃለህ አላውራ በጭራሽ ይታ ሻሎም ስለ ሻሎም ነው እንዲህ የሚባል ሰው የት ነው የምታውቀው? አንድ ከድር የሚባል ሰው አይደል? አንተ ታላቅ ወንድም ዘማች የሚባል ሰው የት ነው የምታውቀው? የኔ ወንድም ሰው የለጣነሽ ነው። ኤፕሬም የሚባል ሰው የት ነው የምታውቀው? የኔ ራሴ ጤና ማለት ነው። አንተ ከጤና ጋር በተያያዘ የምታውቀው ነገር አለ? ወረዳ ጤና ጽሕፈት ቤት ነው የምሰራው። ወረዳ ጤና ጽሕፈት ቤት? አዎ። ኦኬ። ጮክ ብላችሁ አሜን በሉ። ከዚህ ወጣው በአንተ ፊት ላይ መንፈስ ቅዱስ ጅማ ደረስኩ ሄድኩኝ። ዋቻሞ የሚባል ደረስኩ። ዋቻሞ ነው የተማርኩት። ዋቻሞ ነው የተማርከው? ለጌታ ክብር አጨብጭቡ። የከበደ ነገር ግን በቤት ያለ በሽታ ነው። በጣም ከባድ አሳሳቢ የሆነብኝ የቤት በሽታ ነው። እግዚአብሔር ዛሬ ለውጧል። አሜን። አትከንዚ አሜን ማንሰል አሜን። ከንዚ አሜን መስዋዕት ይትያስ ንግዶ ወይከሰምሽ ኤሪጉን ታዩ
ሰው